ወጣ አሞራው ጋር መኖር ትችላለች አልኩሽ እኮ አለቀ። ህፃን ልጅ እኮ አይደለች፣ ህፃን ልጅ አይደለች። ምን አጨቃጨቃችሁ? ስማ ወደ ዘረኝነት ምናምን እኔ በትዳርና በጥቃቅን ነገር ስንት የምሰራበት የዘረኝነት ራሴም ለሚሞተው አማራ ድምፅ መሆን አለ። በዚህ ሰዓት ራሱ እዚህ አጀንዳ ገብቼ መነጋገርም አልችልም። እውነቱን ልንገርሽ ማን እኔ ስለ ወሸላና ስለሙሙ እኔ ገብቼ እዚህ ጋር እንትን ልጅቷ እናቲቷ አይሆንም ካለቻት አሞራው ጋር ቀጥ ብላ መሄድ ትችላለች። የመሄድም አቅም አላት ልጅቷ። እንዴት ነው አሜሪካ እየኖረ አፈና ያዘቻት የምትቀደደችው? ቆይ ጆከር ፓስፖርቱን ቀደደች። በምንድን ነው የምትመጣው ወደዚህ? አንድ ነገር ስላልገባ አንተ በምትሄድበት መንገድ ሂደህ ልጅቷ ማግኘት ልጅቷ ፈቃደኛ ከሆነ አንተ ከፈለገች የሚያጨቃጭቅ የለንም። ኦኬ ዩቲዩብ ጠብቁ ጋይስ ሁላችሁ ማለት ነው። ነገ ማታ በሙሉ አድርገን ቅርጽ አሞራ አንድ ነገር ብቻ ልበልህ እኔ ወንድሜ ይኸውልህ ልጅቷ ከፈለገች አንተ በፈለክበት መንገድ ታግለህላትን ማስወጣት ትችላለህ። እናቲቱ ግን ስላለችው ነገር ስላሳደገች ለተናገረችው ነገር እናቲቱ መሰደብ የለባት። ይሄ በድላታለች ለምትሉት ነገር የበደለችው ነገር ካለ አውጡና ለጥፉት። በቃ ከዚህ በላይ ዜድም እየተናገረች ነው። የሰደባት ሰው የለም ጆከር፣ ማንንም የሰደባት ሰው የለም። እንድትሰደብ ያደርገችው ራስዋን ነች። ገባ? ልጇንም እንድትሰደብ ያደርገችው ከባድ ነው። እኔ ፍቅር መካከል አልገባም ወንድሜ። ልጅቷን አሳምነህና ምንም ማሳምንበት ነገር የለም እዚህ ጆከር። ስማ ሁላችሁም ጠብቁ። ዩቲዩብ ላይ ራሷ በራሷ ድምፅ አርጋ በራሷ ቪዲዮ አርጋ የእናቷን ድምፅ ፕሩፍ አርጋ ሙሉ ከጅምሯ እስከ መጨረሻ ያለውን ራሷ ታስረዳችኋለች። ራሷም ለቃዋለች፣ ለእናቷ ለቃዋለች፣ ኢንስታግራምን ለቃዋለች። ራሷም የዚህ አይደለም ለቃዋለች። እስኪ አንድ ጥያቄ አሞራው ልጠይቀውና እንጨርሳለን። አሞራው ስንት አመቷ ነው? ወደዚህ 21 አመቷ ነው። ከ18 አመት በኋላ ለአንድ ነገር ልንገርህ፣ ሁለታችሁ ከተዋደዳችሁ በምንም ልትገናኙ ትችላላችሁ። እንደ መርሳት የሌለብህ ግን ልጅቱ የተወለደችው አሜሪካ ነው። እንደ አሜሪካ ነው የምታስበው። እናት ደግሞ የኢትዮጵያን ባህልና ወግ ይዛ ነው የምታወራው በልጇ በኩል። የኢትዮጵያ እናቶች በልጆቻቸው ሙሉ ኃላፊነት ይወስዳሉ። በየትኛውም እድሜ ክልል ቢሆኑ ታውቃለህ። የኔ እናትም እኮ አፍጋኒስታን አይደለም እያልኩ ያለሁት ነው። ያንተም እናት የእሷም እናት የሚያስቡት ለልጆቻቸው ኃላፊነት አላቸው። ስለዚህ እሷ እንደ እናት ነው የምታወራው። ያንተም እናት ደግሞ እኮ እሷን አታገባም ልትል ትችላለች። እንደዚህ እናንተ ከተዋደዳችሁ ትገናኛላችሁ። የፓስፖርት መቀደድ ምናምን ምናልባት 18 ዓመት ባይሞላት የአሜሪካ መንግስት ይመለከተዋል። ሰለች ለዛ እድሜዋን የጠየቅከው። አሁን አንተ ማድረግ ያለብህ ምንድን ነው? በባህላችን ሽማግሌ በመላክ በመማለድ ወላጅ በማክበር እና ነገሮችን በማየት ነው እንጂ እናቷን እንደዚህ የምትል ከሆነ ነገሩ አሁን ወደ ላይ ትዊስት እያደረገ ነው። ይህ የብሔር ነገር እያመጣ ነው። በመካከላችሁ እናንተ መገናኘት ትችላላችሁ፣ ግን ሌላ ነገር እየያዘ እዚህ ዶላሩት ሚዲያ ለአማራን አታስገቡ እንደሆናችሁ ነው። እዚህ ብሔር አይገባበት እየተወጣ ባፈልክታው እንጂ አማራ የሚገባበት ጉዳይ የለም እዚህ ጋር። ስለዚህ ሌላ ነገር እንዳይሆን ሁለታችሁ ብቻ በትክክል እያወራችሁ ተከባብራችሁ አንተ እናቷን መማለድ ሽማግሌ መላክ ደህና ሽማግሌ ማስረዳት ነው እንጂ ብትሰድብህ አይደለም ብትመታህ እናቷን ቀጥ ብለህ ማየት የለብህም። እኔ ይሄን ነው የምመክርህ ለአንተ። ምን መሰለክ ሚኪ፣ እንደ ዛሬው ተግባብተን እሺ እኔ እናት እሺ እኔ ልጅ ተባብለን ስልክ አውርተን በደንብ ዘግተን በነገ ማታ ነው ሶሻል ሚዲያ ውስጥ ያገኘሁት ስታወራ ማለት ነው። መቻል ነው ያለብህ ብዬ ነው የማስበው። ለመሰለህ ወላጅ ማለት ይኸውልህ እንደ ኢትዮጵያ ነው እናቷ የምታስበው። አይ ነው ታውቃለህ፣ የሁላችንም ቤተሰቦች ስደት ያለያየ የለም። አሜሪካን ቢሆን ኤሮፓን ቢሆን ስደት ነው ሀገራችን አለ። አንድ ደቂቃ ስልክ እየተደወለብኝ ስለሆነ ምን አለ መሰላችሁ፣ እች ልጅ የምትኖረው አሜሪካ ነው ያለው ነገር አይደለም ኢትዮጵያ ውስጥ ዛሬ ገና ለጋብቻ ያልደረሰች ራሱ ማንም ቤተሰብ ተው ብሎ የሚያስቆም የለም። አሜሪካን የምትኖረው ፓስፖርቷንም ሆነ በተለያየ መንገድ አቅምም ቤተሰብም ሆነ አቅም ባይኖርም ቤተሰብ እዚህ ሚዲያ ላይ እርዱ ብለህ ልጅቷን ልታስወጣ ትችላለህ። እንደዛ አይነት ከባድ ነው። አሌክስ በቃ ሚኪ ያለው ትክክል ነው። ሚኪ ያለው አጀንዳ መካለስ ውጣ በቃ የሚኪ ሰንጠላ በቃ ለእናት ክብር አለ። በቃ አትናገር፣ አትደብለዋል። አዎ ትክክል ነው ሚኪ። እኔ ልጨርስ፣ አዳምጪኝ ልጨርስ። ስለዚህ እኛ እናንተ ተጋባችሁ ተናቀሳችሁ እኔ የሚያገባኝ ነገር የለም። እኔ ለራሳችን እኛ በዚህ አጀንዳ ልንጠመድም አንችልም። እኛ አማራዎች የራሳችን አጀንዳ ያለን። መልካም ጊዜ ይሆንላችሁ።
አያገባንም። ዜድ የሚያጣጣሽ አንቺ ወደ ዘረኝነት ወስደሽዋል። ዘረኝነት አማራ እዚህ ጉዳይ ላይ አያገባንም። መልካም ቀን እኛም መልካም ቀን። ተጋባችሁ ተፋታችሁ መጣችሁ ቻው። አሁን የምነግርህ ነገር በዩቲዩብ እኔ ግን ማለት ነው አንድ ነገር ልንገራችሁ። የዩቲዩቡ ነገር ማለት ነው። አሁን እዚህ ጋር የልጅቷ ገበና የእናትየው ገበና ምናምን ተባለ አይደለ? እዚህ ጋር እንደ ቤተሰብም እንደ ሚዲያም ሰው ቁጭ ብለን ስናወራ ያሉት ነገሮች